ኤልኢዲ ባክላይት ድራይቨር ሰርኪዩት ሁለተኛውን ቪዲዮ ይዤላችሁ መጥቻለሁ። በዚህም ቪዲዮ ደግሞ አንድ አይሲ እና ሁለት ሞስፌቶች እንዴት አድርገው እንደሚሰሩ እዚህ ጋር ከፓወር ሰከንደሪ ላይ የሚመጣ ቮልቴጅ አለ፣ ፖዚቲቭ ቮልቴጅ። እዚህ ጋር ፖዚቲቭ ቮልቴጅ ኢንፑት ነው። እዚህ ጋር ኮንትሮል አይሲ አለ። እንግዲህ ኮንትሮል አይሲ አለ እዚህ ጋር ኮንትሮል አይሲ አለ። ይሄ ፖዚቲቭ ቮልቴጅ ነው። እዚህ ጋር ቡስት ኮይል አለ ማለት ነው። ቡስት ኮይል አለ እዚህ ድረስ ነው። አሁን እዚህ ጋር አይሲው እንግዲህ ይህ አይሲ ኮንትሮል አይሲ ነው፣ ወይም ባክላይት ድራይቨሩን ኮንትሮል የሚያደርግልን አይሲ ነው። ትልቅ አይሲ ነው፣ ትንሽ ከፍ ያለ አይሲ ነው። ምን አለው መጀመሪያ እዚህ ጋር ቪሲሲ ቮልቴጅ መግቢያ ያለው፣ ይሄኛው ኢኔብል ነው። ኢኔብል ሲግናል፣ ይሄኛው አድጀስት ነው። እዚህ ጋር አርቲ የሚባል አለ። እዚህ ጋር ስዊቺንግ አለ። ይህ ስዊቺንግ ፒን ነው። ይሄ ከረንት ሴንስ ፒን ነው። ይሄ ከረንት ሴንስ ነው። እዚህ ጋር ስዊቺንግ አለ። ሌላ ኦቨር ቮልቴጅ ፕሮቴክሽን አለ እዚህ ጋር ደግሞ ፐልስ ዊድዝ ሞጁሌሽን አለ ማለት ነው። ኢኔብል እዚህ ጋር አድጀስት ነው ብያቸዋለሁ። ይሄ ቪሲሲ ነው። ቪሲሲ ቮልቴጅ እንግዲህ ከዚሁ ተመሳሳይ ነው የሚያገኘው። መሀል ላይ ውስጡ ዚነር ዳዮድ ምናምኖች ይኖራሉ ቮልቴጁን ሪዲዩስ ለማድረግ። እዚህ ጋር ቪሲሲ ቮልቴጅ አለ። እዚህ ጋር ኢኔብል ሲግናል ወይም ባክላይት ኦን ለማድረጊያ አሁንም ከሜን አይሲ ነው የሚመጣው። መሀል ላይ ሬዚስተር ይኖራል። ከዛ ይሄ እዚህ ጋር ይገባል ማለት ነው። ኢኔብል ሲግናል ከሜን አይሲ ነው የሚመጣው። እዚህ ጋር አድጀስት አለ። ይሄ አድጀስት እንግዲህ ብራይትነስ ስንጨምር ስንቀንስ ያለው ነገር ማለት ነው። አድጀስት አለ፣ እሱም ሬዚስተር አለው። ከዛ በኋላ እዚህ ጋር አድጀስት ፒን ላይ ይገባል ማለት ነው። አድጀስት ፒን ላይ ይገባል። ይሄ አርቲ ነው። ይሄ ፒደብሊውኤም ነው፣ ፐልስ ዊድዝ ሞጁሌሽን ማለት ነው። ይሄኛው ኦቨር ቮልቴጅ ፕሮቴክሽን ማለት ነው። ቮልቴጅ ከፍ እንዳይል ኦቨር ቮልቴጅ ፕሮቴክሽን ነው። እንግዲህ ስዊች ለማድረግ የሚጠቀመው ሞስፌት ነው። ኤን ቻናል ሞስፌት የሚባሉ ሞስፌቶች ማለት ነው። ከዚህ በፊት እንዳየነው ሞስፌት ነው። ሞስፌት ያው ድሬን ሶርስ ጌት አለው እዚህ ጋር። ይሄ ጌት ነው። ጌት ሲግናል ይደርሰዋል ማለት ነው። ጌት ሲግናል ሬዚስተር አለው መሀል ላይ። ያው ሁሉንም ነገሮች አልሰራም እዚህ ጋር ጀስት እንድንረዳ ወይም ደግሞ ያለውን ነገር ለማወቅ ነው። ጌት ሲግናል ይደርሰዋል። እዚህ ጋር ድሬን ከፖዚቲቭ ጋር የተገናኘ ነው። ሞስፌት ይሄ ድሬን ነው። ይሄ ድሬን፣ ይሄ ጌት፣ ይሄ ሶርስ ነው። ሶርስ ከምን ጋር የተገናኘ ነው? ሬዚስተር አለ መሀል ላይ። ከዛ በኋላ ከግራውንድ ጋር የተገናኘ ነው ማለት ነው። አሁን እዚህ ጋር ከረንት ሴንስ እንግዲህ ፒን ይሄ ነው። ይሄኛው ስዊቺንግ ፒን ነው። ይሄኛው ከረንት ሴንስ ፒን ነው። ከረንት ሴንስ ፒን ደግሞ ምንድነው ሴንስ የሚያደርገው? መጀመሪያ ሬዚስተር አለው መሀል ላይ። እዚህ ጋር ሬዚስተር አለ። ከዛ በመቀጠል እዚህ ጋር ከኛው ጋር የተገናኘ ነው ማለት ነው። ስዕሉ ትንሽ ውስብስብ እንዳይሆን ነው። ከዚህ ጋር የተገናኘ ነው። ስለዚህ እዚህ ጋር ያለውን ሴንስ ያደርጋል ማለት ነው። ከረንት ሴንስ ነው። ምን ያህል ከረንት ፍሎ እየሆነ እንደሆነ ሴንስ ያደርጋል። ለዚህ ለኮንትሮል አይሲ ይላካል ማለት ነው። እያንዳንዱ ቫልዩ ለኮንትሮል አይሲ ይላካል። ኮንትሮል አይሲው ስዊች የሚያደርገው እሱ ነው። ስዊች ሲደረግ የተለያየ ቮልቴጅ አውትፑት ይኖራል። የተለያየ ቮልቴጅ አውትፑት የሚኖረው በተለያየ ባክላይት ሲስተም ነው ማለት ነው። ቲቪው ከፍ ያለ ከሆነ ብዙ ላይቶች ካሉት እንደዛው ቮልቴጁ ከፍ ይላል። ከዛ በኋላ እንግዲህ ላይቱ ላይ የሆነ ችግር ቢኖር ኦር ደግሞ ላይቱ ምን ያህል ከረንት እየተጠቀመ እንደሆነ ደግሞ ከረንት ሴንስ እዚህ ጋር ይላክለታል ማለት ነው። መልሶ ለአይሲዩ ከረንት ሴንስ ይኖራል ማለት ነው። ከረንት ሴንስ ሲግናል ይደርሰዋል። እዚህ ጋር ምን አለ እንግዲህ ይሄ
ድሬን ስዊች ሲደረግ ማለት ነው። ስዊች ሲደረግ ይሄኛው ቡስት ኮይል ነው፣ ኢንዳክተር ነው፣ ቡስት ኮይል ነው። በጣም ከ100 ኪሎ ሄርዝ እስከ 300 ኪሎ ሄርዝ ድረስ ነው ስዊች የሚደረገው በሰከንድ ውስጥ ማለት ነው። በጣም ትልቅ ነው። ስለዚህ እንደዚህ በጣም ስዊች ሲደረግ ምን ይሆናል? እዚህ ጋር ከረንት አንዴ ፕሮዲዩስ ይሆናል፣ አንዴ ሪሊዝ፣ አንዴ ፕሮዲዩስ፣ አንዴ ሪሊዝ ሲሆን ሪሊዝ ሲሆን ፖዚቲቭ ኤሲ ቮልቴጅ የሚለው ኤሲ ቮልቴጁን ወደ ዲሲ በዳዮድ እንቀይራለን ማለት ነው። በዳዮድ እንቀይራለን። ከዛ በኋላ ይህ ዳዮድ ከተቀየረ በኋላ ስሙዝ ለማድረግ ወይም ደግሞ ፐልሴቲንግ ዲሲ ነው እንግዲህ እዚህ ጋር የሚኖረው። ስሙዝ ለማድረግ ካፓስተር እንጠቀማለን። በካፓስተር ወደ ዳይሬክት ከረንት ወይም ደግሞ ወደ ዲሲ ይቀየራል ማለት ነው። ወደ ዲሲ ይቀየራል። ከዛ በመቀጠል እዚህ ጋር አሁን ኦቨር ቮልቴጅ ፕሮቴክሽን እዚህ ጋር ነው የሚኖረው ማለት ነው። ከዳዮዱ ቀጥሎ ነው ኦቨር ቮልቴጅ ፕሮቴክሽን እዚህ ጋር የሚኖረው ሲግናል ማለት ነው። እዚህ ጋር እንግዲህ አውትፑት ቮልቴጅ በቃ ኦልሬዲ ከካፓስተሩ ቀጥሎ ወደ ባክ ላይ ስለሆነ አውትፑት ቮልቴጅ ላይ ኦቨር ቮልቴጅ እንዳይኖር ማለት ነው። ኦቨር ቮልቴጅ እንዳይኖር ፕሮቴክሽን ይኖራል። ፕሮቴክሽኑ ስለዚህ እዚህ ጋር ነው ኦቪፒ ብያለው። ኦቨር ቮልቴጅ ፕሮቴክሽን ከዚህ ጋር የተገናኘ ነው ማለት ነው። ኦቨር ቮልቴጅ ፕሮቴክሽን እዚህ ጋር መሀል ላይ ምን ይኖራል? ሬዚስተር ይኖራል። ከዛ በኋላ ይህ ከዚህ ጋር ይገናኛል። መልሶ እዚህ ጋር ሬዚስተር ይኖራል ማለት ነው። ይህ ሬዚስተር ከግራውንድ ጋር ይገናኛል። ጀስት ከዚህ በፊት ኤስኤምፒኤስ ወይ ስዊች ሞድ ላይ እንዳየነው ምንድነው ቮልቴጅ ዲቫይደር ይኖራል። ዲቫይድ ተደርጎ ነው ፊድባክ የሚላከው። ልክ እንደዛ ሁሉ ይሄኛው እነኚህ ሬዚስተሮች ናቸው። ከረንት ኦቨር ቮልቴጁ ከፍ እንዳይል ዝቅ እንዳይል እንግዲህ እነኚህ ዲቫይድ ያደርጋሉ። የበላይ ሲሆን ወይም ቮልቴጁ እዚህ ጋር ከጨመረ እዚህ ከሬዚስተሮቹ አውት የሚሆነው ቮልቴጅ ወይም እዚህ ጋር የሚደርሰው ቮልቴጅ ይጨምራል። በዛን ሰዓት እዚህ ጋር ሴንስ ያደርጋል ማለት ነው። ኦቨር ቮልቴጅ መሆኑን ሴንስ ያደርጋል። ስለዚህ አይሲው ወይ ስዊቺንጉን ያስተካክላል፣ ስዊች የሚደረግበትን ያስተካክላል። ኦር ደግሞ ኖርማል ስታንድ ባይ ላይ ሊሆን ይችላል ማለት ነው። ሌላ ከዚህ በኋላ ሌላ ችግር ካለ ስታንድ ባይ ላይ ሊቀር ይችላል። ስለዚህ ባክላይቱ መስራቱን ባክላይ ሰርኪቱ መስራት ሊያቆም ይችላል ማለት ነው። ለምን? ኦቨር ቮልቴጅ ከሆነ ጀስት እንደ ፕሮቴክሽን ነው ማለት ነው። እዚህ ጋር ምን ይኖራል እንግዲህ ከዚህ በኋላ የሚኖሩት ኤልኢዲ ላይት ናቸው። እስቲ ኤልኢዲ አምፖሎቹን አንድ ኤልኢዲ ላይት አለ፣ ድጋሜ አንድ ኤልኢዲ ላይት አለ፣ ድጋሜ አንድ ኤልኢዲ ላይት አለ። እነኚህ ኤልኢዲ ላይት ናቸው። እንግዲህ ኤልኢዲ ላይቶች ይሄ ፖዚቲቭ ነው። ኤልኢዲ ላይት ላይ ይገናኛል እዚህ ጋር። ከዚህ በመቀጠል ያው ብዛት አለው እንግዲህ ኤልኢዲ ላይቱ። ስለዚህ ሁሉንም መስራት አልችልም። እዚህ ጋር ኔጌቲቭ ወይም ግራውንዱ ደግሞ ምንድነው የሚሆነው? እዚህ ጋር ሞስፌት ይኖራል ማለት ነው። ኮንትሮል የሚያደርግልን ሞስፌት ይኖራል። እዚህ ጋር ሞስፌት አለ። ሞስፌት ጌት ነው። ይሄ ድሬን፣ ይሄ ሶርስ ነው። እዚህ ጋር ቮልቴጅ ዲቫይድ ለማድረግ ምን ይኖራሉ? ሬዚስተሮች ይኖራል ማለት ነው። ሬዚስተሩ ዳይሬክት እንግዲህ ከግራውንድ ጋር የተገናኘ አይደለም። ይሄ ዳይሬክት ሶርስ ከግራውንድ ጋር አይደለም። ሬዚስተር ይኖራል። ሬዚስተሮቹ በፓራል የተገናኙ ሬዚስተሮች ማለት ነው። እነኚህ ሬዚስተሮች ፓራል የተገናኙ ናቸው። ይህ ደግሞ ከምን ጋር ይገናኛል? ከግራውንድ ጋር ይገናኛል ማለት ነው። ስለዚህ አንዴ ስዊች ኦፍ ሲሆን አንዴ ኦን ሲሆን እዚህ ጋር ኔጌቲቭ ቮልቴጅ ነው እዚህ ጋር ማግኘት ያለበት። እነኚህ ኤልኢዲ ላይት ግሎ እንዲሆኑ እንዲበራ ኤልኢዲ ላይቱ እንዲበራ እዚህ ጋር ፒደብሊውኤም ያልኳችሁ ፐልስ ዊድዝ ሞጁሌሽን ነው። የዚህን ሞስፌት ፐልስ ዊድዝ ሞጁሌሽን ይቆጣጠራል ማለት ነው። ይሄ ጌት ነው። እዚህ ጋር ድሬን፣ ይሄ ሶርስ ነው። እዚህ ሶርስ ላይ አሁን ምንድነው ፊድባክ ይኖራል ማለት ነው። እዚህ ጋር ኦቨር ቮልቴጅ ፕሮቴክሽን ነው። እዚህ ጋር ፊድባክ ይኖራል። ስለዚህ ፊድባክ ሰርኪዩት ከዚህ በፊትም የነበረው ላይ ተመልክተናል። ፊድባክ ሰርኪዩት እንደዚህ ይኖራል። እዚህ ጋር ሬዚስተር ይኖራል። ይህ ፊድባክ ሰርኪዩት ደግሞ ወደ ኤፍቢ ፊድባክ እዚህ ጋር ይላካል ማለት ነው። ሰርኪቱ ትንሽ ውስብስብ ነገር ይመስላል።
ስለዚህ በዚህ መልክ ይህ ባክላይት ሰርኪዩት ዲያግራም ነው ወይም ባክላይት ድራይቨር ሰርኪዩት ነው። ሁለተኛው ቪዲዮ ይህንን ይመስላል ማለት ነው።